ኢሳያስ አፈወርቂ በራሳቸው ሚኒስቴር ላይ ደስተኛ አይደሉም። በተባበሩት መንግስታት ድርጅት ላይ ባቀረቡት ንግግር ምንድነው የመለሱት? ምዕራብ ጎንደር ዞን መቃ በተሰኘው አካባቢ የተደረገ ጥቃት ምንድነው የተፈጠረው? የጉልበት ብዝበዛ ወንጀል ሲፈጸምባቸው የነበሩ 18 ህፃናት ታዳጊዎች ከሁለት ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ሶማሊያ የሶሃሊ ቋንቋን በትምህርት ስርዓቷ ለማካተት ማቀዷ ተነገረ። የጉልበት ብዝበዛ ወንጀል ሲፈጸምባቸው የነበሩ 18 ህፃናትና ታዳጊዎች ከሁለት ተጠርጣሪዎች ጋር በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በአዲስ አበባ ክፍለ ከተማ ወረዳ 5 ልዩ ቦታ ኦአቤም ሆቴል ተብሎ የሚጠራው አካባቢ አንድ የ7 ዓመት ታዳጊ በመንገድ ላይ ያለቀሰ ሳለ ለምን እንደሚያለቅስ ሲጠየቅ ለስራ የተሰጠው ሚዛን እንደጠፋበትና አሰሪዎቹ ቤት እንደማያስገቡት ይናገራል። ፖሊስ ከታዳጊ የተቀበለው መረጃ መነሻ በማድረግ ክትትል በማከናወን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው ቻይና ካምፕ አካባቢ ከሚገኝ አንድ መኖሪያ ቤት ውስጥ እድሜያቸው ከ7 እስከ 13 ዓመት የሆኑ 18 ህፃናትና ታዳጊዎች ከሁለት ተጠርጣሪዎች ጋር በቁጥጥር ስር ሊያውል እንደቻለ ገልጿል። ተጠርጣሪዎቹም እነዚሁን ህፃናትና ታዳጊዎች ክልል ድረስ በመሄድ ከቤተሰቦቻቸው ላይ እናስተምራቸዋለን ብለው በማምጣት ቆሎ፣ ሶፍ፣ ሚዛን በማሰራት ከእያንዳንዳቸው በቀን ከ150 እስከ 300 ብር ገቢ እንደሚያስገቡ ከማድረጋቸውም በላይ የወንጀል አፈጻጸማቸው የመኪና ስፖኪዮ አነቃቀል እያስተምሯቸው እንደነበረ አመልክቷል። በግለሰቦቹ ላይ ተገቢ ምርመራ እየተደረገ ሲሆን በአቃቢ ህግም በኩል ክስ እንደተመሰረተ ባቸው ፖሊስ አስታውቋል። ህፃናትን ለእድሜያቸው በማይመጥን የጤና የእድገት የማህበራዊና ስነ ልቦናዊ ደህንነት የሚጎዳና ለህይወታቸው አስጊ በሆኑ ሁኔታዎች ውስጥ እንዲሰሩ ማድረግ የህግ ተጠያቂነት የሚያስከትል ተግባር ነው ብሏል። ህብረተሰቡ መሰል ድርጊቶች ሲያጋጥሙ በአቅራቢያው ለሚገኝ የጸጥታ ተቋም መረጃ በመስጠት በህፃናት ላይ የሚደርሰውን የጉልበት ብዝበዛ መከላከል ይገባል ሲሉ መልእክቱን አስተላልፏል። ሶማሊያ የሶሃሊ ቋንቋ በትምህርት ስርዓቷ ለማካተት ማቀዷ ተነገረ። ሶማሊያ ከምስራቅ አፍሪካ ማህበረሰብ አባል ሀገራት ጋር ያላትን ትስስር ለማሳደግ የሶሃሊ ቋንቋን በትምህርት ስርዓቷ በማካተት ለማስተማር አቀዳለች። ሶማሊያ በ2024 ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳ፣ ብሩንዲ፣ ደቡብ ሱዳንና ዲሞክራቲክ ኮንጎ ያሉበትን ይህንን ጥምረት መቀላቀሏ ይታወቃል። የሶማሌ ፕሬዝዳንት ሐሰን ሼህ መሐመድ የሀገሪቱ ዩኒቨርሲቲዎች ቋንቋውን በማስተማርና በመጠቀም ረገድ መሪ እንዲሆኑ ጠይቀዋል። ይህም የተባለው በሞቃዲሾ በተዘጋጀው የምስራቅ አፍሪካ የትብብርና የኢኮኖሚ ጉባኤ ሲሆን የሶማሊያ የትምህርት ሚኒስቴር ፋራ ሼህ አብዱል ቃድር ሶሃሊ በቀጣይ ጉባኤያችን እንግሊዝኛን ሊተካ እንደሚችል አንስተዋል። ሶማሊያ የሶሃሊን ቋንቋን በትምህርት ስርዓቷ ከማካተቷ በተጨማሪ ከሶማሌኛ፣ አረበኛና እንግሊዝኛ እኩል የሥራ ቋንቋ የማድረግ እቅድም እንዳላት ተገልጿል። ምዕራብ ጎንደር ዞን ከጎንደር መተማ መንገድ መቃ በተሰኘው አካባቢ በቅርብ ርቀት ላይ በታጣቂዎች ጥቃት ሰዎች መገደላቸውን ነዋሪዎችና የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ለቲክቫ ኢትዮጵያ ገለጹ። ነዋሪዎች ከቀናት በፊት ተፈጸመ ባሉት በዚሁ ጥቃት ከ16 በላይ ሰዎች ተገድለዋል፣ የቆሰሉትም በርካታ ናቸው ሲሉ ገልጸዋል። ከነዋሪዎቹ መካከል አንዳንዶቹ የቁስለኞቹን ቁጥር ከ20 አድርሰውታል። ጥቃቱ የደረሰውም የቅማንት ታጣቂዎች ከ6 በላይ በሆኑ ተሽከርካሪዎች ላይ ባደረሱት ጥቃት መሆኑን ተናግረዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ለቲክቫ ኢትዮጵያ ምን አለ? መቃ አካባቢ የደረሰውን የሰሞነኛ ጥቃት ማህበራችሁ ተመልክቶት ነበር ስንል መጠየቃቸው የማህበር ስራ አስኪያጁ አቶ ሰለሞን ዘውዱ አዎ የጎንደር ጉዳይ ሰሞኑን ብቻ ሳይሆን በየዕለቱ ነው ጥቃት የሚደርሰው፣ እንደ ማህበር የሚደርሰን በጣም ብዙ ነው ብለዋል። ከባህር ዳር ወረታ ሳይደርስ መካከል ላይ ያሉ መንገዶች ከአዲስ ዘመን አልፎ ሙሉ ደቡብና ሰሜን ጎንደር በየቀኑ አሽከርካሪዎች ይገደላሉ፣ ይዘረፋሉ ነው ያሉት። ይህም የዕለት ተግባር ሆኗል። ማህበሩ የአማራ ክልል ላይ ምን ማድረግ እንዳለበት ግራ ስለገባን የአሽከርካሪዎች ውሳኔ ነው የሚሆነው፣ እኛ ማንንም ማናገር አንችልም፣ ሹፌሮች ተስፋ ቆርጠዋል ብለዋል። የከባድ መኪና አሽከርካሪዎች ብቻ አይደለም የአይሱዚዎችም ትናንሽ መኪናዎችም ናቸው ጥቃት የሚደርስባቸው። ችግሩ የሚፈታው አካባቢው ሰላም ሲሆን ነው ያሉት አቶ ሰለሞን በሰሞነኛ ጥቃት የሞቱትን ሰዎች በውል መግለጽ ቢያስቸግርም በየዕለቱ ቢያንስ 2-3 ተሽከርካሪ
ተሽከርካሪዎች ግን ጥቃት ይፈጸምባቸዋል ብሏል። የቅማንት ዲሞክራቲክ ፓርቲ ለቲክቫ ኢትዮጵያ ምን አለ? ሰሞነኛ ጥቃት የፈጸሙት የቅማንት ታጣቂዎች ብቻ መባሉን ተከትሎ እንደ ፓርቲ ማብራሪያ የጠየቃቸውን የቅማንት ዲሞክራሲ ፓርቲ ሊቀመንበር አቶ አውጋቸው ማለዳ በቅማንት ህዝብ ውስጥ ያሉ ታጥቀው የሚንቀሳቀሱ በጣም በርካታ የቅማንት ታጣቂዎች አሉ፣ የማንነትና የነጻነት ጥያቄ በአግባቡ ይመለስልን የሚሉ እነሱም ጀነራላይዝ አድርጎ የቅማንት ታጣቂዎች ስም ማጠልሸት ልክ አይሆንም ብለዋል። የቅማንት የማንነት ጥያቄ ከተነሳበት ጊዜ ጀምሮ በተሳሳተ መንገድ የሚረዱ የራሳቸው ጥቅም ማሳካት የሚፈልጉ አካላት አሉ። ከግራ ከቀኝ ብለው ጥቃቱን የሚያደርሱት እነርሱ እንደሆኑ ገልጸዋል። ዘራፊ ኃይሎች ናቸው፣ መኪናም ግለሰብም ያግታሉ። እነዚህ አካላት ግን ከአማራውም ከቅማንቱም ያሉ ናቸው፣ ሽርክና አላቸው። ምቹ ሁኔታዎችንም እየፈጠሩ ሹፌሮችን መንገድ ላይ እያስወረዱ እያገቱ ወደ አማራ ቀበሌ ወደ ቅማንት ቀበሌ ያስገባሉ ነው ያሉት። በአካባቢው እየተፈጠረ ያለው ጥቃት አሳሳቢ ነው፣ የሁላችንም ትግል ያስፈልጋል። መንግስት ልዩ ክትትል ማድረግ ይጠበቅበታል። ይህንን ድርጊት እየፈጸሙ ያሉ አካላት ላይ የማያዳግም እርምጃ መወሰድ አለበት ሲሉ አሳስበዋል። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ ያላረጋችሁ ላይክ። በሌላ ዜና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያደረጉት ንግግር ፕሬዝዳንት ኢሳያስ አፈወርቂን አላስደሰተም። በስብሰባው ንግግር ማድረግ የነበረባቸው ፕሬዝዳንት ኢሳያስ መገኘት ባለመቻላቸው ኦስማን የኤርትራን መንግስት ወክለው ንግግሩን አድርገዋል። ኦስማን በኤርትራ ላይ የተጣለውን ማዕቀብ በአስቸኳይ እንዲነሳ እንጠይቃለን፣ እንዲሁም በቀይ ባህር ዙሪያ የኤርትራ ሉዓላዊነት ባከበረ መልኩ ለመወያየት ዝግጁ ነን ሲሉ ኦስማን ለ12 ደቂቃ ያክል ያደረጉት ንግግር በኤርትራ መንግስት ሚዲያ ላይ እንዳይተላለፍ መከልከሉ ታውቋል። በዝርዝር ደግሞ ነገ እናቀርብላችኋለን። ዲቴል አጣርተን ላይክ አርጉ፣ ሰብስክራይብ አርጉ። ቪዲዮአችንን ደግሞ በምንለቅ ሰዓት እንዲደርሳችሁ የደውል ምልክቷን ተጫኑ። እኛ ፈጣን ዜናዎች ሁሌም እንደምንለው እስከ ነገ መልካም ነገ። እናመሰግናለን።